ሲባል ከጅምሩ እኛ ክርስቶስን የባህሪው ሰውነቱ ባህሪው ከጅምሩ ዓለምን የፈጠረበት ሰውነቱ አይደለም። እኛን ለማዳን የተዋሃደው ሰውነቱ ነው። ሲጀምር ይሄ ከአላህ ጋር የሚነጻጸር አይደለም። አላህ ሰውነቱ አካሉ የምትሉት ዓለም ዓለምን ሲፈጥርበት የፈጠረበት አካሉ ነው። ዘሚካኤል አቤት ራስ አምላክን ታደገውና ወደ አላህ መጥተህ ደግሞ ትጠይቀኛለህ። ችግር የለም። አሁን አስረዳ። ባለፈው ያነሳው ስለ ክርስትና ስህተት ነው ያልከውን እስክጨርስ ዝም እያልኩ እሺ፣ ጨርስ። እያስረዳሁት ነው እና የክርስቶስ አካል ስግው ያንን መለኮት አንዱን አምላክ ዮሐንስ ወንጌል ምዕራፍ 1 ቴንኪው። እሺ ላምጣልህ። አይከፋፈልም መለኮት ከጅምሩ አንተ ያመጣው ሐሳብ አለ። መንፈስ ቅዱስ ለብቻው አምላክ አይባልም። እሱ ከሆነ እንግዲህ አሁን ለብቻው አምላክ አይባልም። አምላክ የምንለው አንዱ እግዚአብሔር ነው። ሶስቱም እግዚአብሔር ራሱን የገለጠበት መንገድ ነው። እሺ አንዴ ስንት አምላክ አለ? አንድ አምላክ ነው ያለው አይደል? ምን አልከኝ? አንድ አምላክ ነው ያለው አይደል? በክርስትና አንድ አምላክ ነው ያለው። መለኮት አንድ ስለሆነ ነው። የዛ ያንዱ አምላክ ቃሉም አምላክ ነው አይደል? ቃሉም አምላክ ነው። መለኮቱ አይከፈልም። መንፈሱም አምላክ ቃሉም አምላክ ነው። አካሉ ስለሆነ አምላክ ናቸው። መንፈሱም አምላክ ነው። እሺ እጁም አምላክ ነው። ምን አልከኝ? እጁም አምላክ ነው። እጁ ስትል አልገባኝም። የስላሴዎች እጅ አላቸው አይደል? እጁ ስትል አይ በቃ አሁን ያመጣው ሐሳብ መንፈስ ቅዱስ ለብቻው አምላክ ነው ምናምን ብለህ ነጣጥለህ ነው የምታመልከው አልከኝ። ግን እንደዛ አይደለም። የስላሴዎች ሚካኤል አምላክ ነው አይደል? ቆይ እንገባለን ወደዛ። ቆይ አንዴ እስልምናው ላይ እንጨርስ። ቆይ ክርስትናው ላይ እንገባለን። ችግር የለም። ሻንስተት አይደለም ብዬ ልለፍልህ። የስላሴዎች እጅ ይመለካል አይመለክም? ዘሚካኤል እኔ አንድ እግዚአብሔር ስላሴን ነው የማመልከው ወንድሜ ሁሱ። ስላሴን ነው ስላሴ ጾታም የለውም። እንገርክ እዚህ ጋር ማየት ያለበት ማለት ነው። እጅ አላቸው የላቸውም? ስላሴ የአምላክ ባህሪ አይመረመርማ። እንደዚህ ብዬ እኔ አልወስንልህም ወንድሜ። አምላክ የማይመረመር ይሄ ያለው ብዬ አልመረመርም። አምላክ ነው ይሄ ነገር ይሄ እሱን ስለማላቅ እኔ ልመልስልህ። አንተ የምታውቀውን ተገለጠ መጽሐፍ ቅዱስ ላይ እጅ እንዳለው ስላሴ ያልተገለጠ መጽሐፍ ቅዱስ ላይ ወይስ ተገልጧል? እሺ እጅ አለው ቃል በቃል እጅ አለው የሚል ነገር መጽሐፍ ቅዱስ ላይ ሲገለጽ ሜታፎሪካሊ አገላለጽ ነው ልታመጣው ትችላለህ። ግን ያ ሜታፎሪካሊ ነው። እግዚአብሔር እጅ አለው ሲል በእጆቼ ምድር መሰረትኳቸው። አይ እንደዛ ልታመጣ ሰለው መጽሐፍ ቅዱስ መቼ አወቅ? የልቤን ታውቃለህ እንዳንተ መቼ ጠየቁ? ስላሴ እጅ አለው የለውም? ምን አልከኝ? እሺ ስላሴ ከቅድሙ እጅ አለው ብለን ልንመረምር አንችልም። መለኮት ነው። መለኮትን እንዴት ይሄ ነገር አለው ብለን እንደ ፍጡር ልትወስድ ነው? ስለዚህ እጅ የለውም አይደለ ስላሴ? እኔ እሱን አላውቅም። እሺ ሁሱ መጽሐፍ ቅዱስ ላይ አላውቅም። እኔ አላውቅም። አሁን ተገልጧል አልተገለጠም ብዬ መመለስ አልችልም። እሺ አላውቅም እኮ ያንን አምላክን የምታመልከውን አምላክ አታውቅም ማለት ነው። እሺ አምላክን አውቀዋለሁ ግን እሺ ጥያቄ ልጠይቅ እና አሁን ያመጣው ሀሳብ አለ ክርስትና ላይ እሺ መለስኩልህ። እኔ አምላክ መሆኑን አውቃለሁ ግን እጅ አለው የለውም የሚለውን ነገር እኔ ነግሬሃለሁ። አምላክ እስከሆነ ድረስ አምላክ እንዴት ትመረምረዋለህ ነው? እጅ አለው ብለህ እንዴት ትወስንለታለህ? መለኮት ስለመመርመር አይደለም። ስለመለኮት ይመረመራል ፍጡር እያወራን አይደለም። እየመረመርክ ነው። እጅ አለው ብለህ እየመረመርከው እኮ ነው። እሺ ወደ ጥያቄ ልግባሽ። እጅ እንዳለው ስለተናገረ ጥያቄ ልግባሽ። ወይ እንግባ፣ ችግር የለውም። እሺ ደረብ እንጂ እጅ እንዳለው እና እንደሌለው አላውቅም ስላልክ እግዚአብሔር አምላክ መጽሐፍ ቅዱስ ላይ እግዚአብሔር በእጆቹ አጨበጨበ። ቤተክርስቲያኗ የምትፈታበት መንገድ አለ። በእኔ አትመዝን ቤተክርስቲያኗ። ብራዘር እንዳታወርድኝ ጥያቄ ሳልጠይቅ መጽሐፍ ቅዱስ ላይ ኦርቶዶክስ ነኝ። ቤተክርስቲያኗ የምታምነው እምነት አላት። እሱን እምነት ደግሞ ከኔ በላይ የሚያውቁ ክርስቲያን እምነት አይደለም ጥያቄ። ስለ ቤተክርስቲያን እምነት አይደለም ጥያቄ። እግዚአብሔር እጆች እንዳሉት አላውቅም አለ ይሄ ልጅ። ነገር ግን እኔን አሳውቀህ በቃ ይሄን ካላስተማሩ እንግዲህ እኔ ምን አደርጋለሁ? እዚህ ቁጭ ብያለሁ። ይሄን አስተምረው። አሁን እስልምና ላይ መመለስ ይችላል አልችልም? ሙሱ እኔ ክርስትና ላይ አልጠየቅኩም። አንዴ
ያውና ምን ይላል ሕዝቅኤል 21:17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። እግዚአብሔር በእጆቼ አጨበጭባለሁ እያለ ነው። ምን ትላለህ ሚካኤል? እሺ እንደዚህ ሲል እግዚአብሔር እኛ እንድንረዳው የገለጸበት መንገድ ነው እንጂ እግዚአብሔር እንደ ፍጡር እጅ አለው ብለን እኛ እንደመድምለት እንደ ፍጡር አይደለም ያልኩት። ግን እሱ ራሱ እግዚአብሔር እጅ አለው የለውም? እንደ ፍጡር ያጨበጭባል ብለን አናምንም እኛ። ሊትራሊ እንደ ፍጡር ያጨበጭባል እግዚአብሔር። እኛ እኮ ምሳሌያዊ አገላለጽ ነው እንጂ እግዚአብሔር እንደ ፍጡር ያጨበጭባል ብለን አናምንም። እኔ እንደ ፍጡር አላልኩም ዘሚካኤል። ግን ቃሉን ተክደዋለህ ወይንስ ታምነዋለህ? እዚህ ተጻፈው ምሳሌያዊ አገላለጽ ነው ሁሱ ከተረዳኝ። ስለምንድን እንዴት ይገለጻል አይደለም ጥያቄ። ከመገለጹ በፊት እዚህ ጋር ያለውን ቃል እግዚአብሔር እዚህ ጋር አገላለጹ እዚህ ጋር የተገለጸው እንደ ምሳሌያዊ አገላለጽ ነው እንጂ እናንተ ጋር የሚጻፈውን እኮ እንደ ምሳሌያዊ አገላለጽ የሚቀበሉ አካላት አሉ። እናንተ ናችሁ ኮንሰፕቱን ቃል በቃል የምትቀበሉት። ዘሚካኤል አታዳምጥም እንዴ? እኔ ደግሞ በእጄ አጨበጭባለሁ ይላል። ማን ነው በእጄ አጨበጭባለሁ እያለ ያለው? እግዚአብሔር ተናጋሪነቱ ብዙ ቦታ ሲናገር እኛ ሰዎች እንድንረዳው አሁን እግዚአብሔር ክብሩን ለመግለጽ ሲፈልግ በዙፋን ይላል። በዙፋን ማለቱ የሰው ልጅ ዙፋን የሚለው ነገር ክብር የሚያሰጥ ነገር ስለ ዙፋን አይደለም ጥያቄ ሚካኤል። በእጄ አጨበጭባለሁ የሚለው ማን ነው? እግዚአብሔር ነው በል አንድ ጊዜ። የት አታድርግ እንጂ እጅ እንዳለውና እንደሌለው አላውቅም አለ። እሺ ላሳውቅህ ብዬ መጽሐፍን ገለጥኩለት። ያውና እግዚአብሔር በእጅ አጨበጭባለሁ የሚለው ማን ነው? ጥያቄ ልጠይቅ ኩሱ ጥያቄ ላለመጠየቅ የሁሉ መሮጥ ምን ያስፈልገዋል? ኧረ በጌታ እንዲህ አይነት ቃል ይጠቀማሉ መጨረሻ ላይ በራሳቸው ጊዜ ምን ይላሉ ሲመጻደቁ፣ በቃ አምላካችን እጅ አለው አንልም እኛ ምናምን። ይሄ መጽሐፍህ ላይ ግልጥ ሰላም ነው። እንዴት ነህ? ከላይ ምን ይሻላል? ያው እጅ አለኝ አለ እግዚአብሔር። አጨበጭባለሁ አለ። ስቦት ነው እጅ የለህም አታጨበጭብም ማለት አምላክን ቃል በቃል መካድ። እሺ ሶል ሰላም ነው። ሰላም ነው። እኛ ልጅን ነግር እጅና አልሐምዱሊላህ በሰዎች ባይመሰልም በፍጡር ባይመሰልም እሱ ፍጡር አይደለም። እሺ ጥያቄ ምንድን ነው? ይሰማል? ያው ጥያቄ በእንትን ታምናላችሁ? ነብያችሁ ክርስቶስ ተነስቷል አልተነሳም በሚለው ክርስቶስ አልተነሳምም አልተገረፈም በሚለው ክርስቶስ አምላካችን አላህ ይወደዋል ያከብረዋል እና ጫፉን አላስነካውም። ለእነዚያ ወንበዴ ላይ አይሁዶች አሳልፎ አልሰጠውም። በጣም ይወደዋል፣ በጣም ያከብረዋል። ምን ያክል እርግጠኛ ነህ? በዛ ማስረጃ አለ? ነብይ ስላለ ብቻ ነው የምታምነው? አዎ በደንብ ነብይ ስላለ ብቻ። አንተ ነብይ ስላላት እንዳያመልከው እግዚአብሔርን ያመልከው ነብይ ስላለ እኮ። አዎ ከዛ እሺ እንትና ሐዋርያው ጳውሎስ ዋን ተከትራለህ የሚያቀርቡ ሚዛን በጣም የሚገርመኝ ማለት ነው። ነብዩ ስላለህ ብቻ ነው ወይ? አንተ ነብይ ስላለህ እኮ ነው እግዚአብሔር አምላክ ነው ብላ ያመንከው። እግዚአብሔር አምላክ ነው ብሎ ሙሴ ኦሪት ዘፍጥረት ላይ ባይጽፍልህ ኑሮ ነብይ ነው ሙሴ እንዴት ታምን ነበር? መልአክ መጥቶ ነግሮህ ነው? አይደለም ነብይን አንተ ነው ያለ። ምን እንደ ሰው አስቡ እንጂ ክርስቲያኖች። እሺ አኮ ትክክል እንጂ ላምን ይችላል አምላክ እኮ አለ። ይቀጥልሽ። ይሄን ተቀበልኩ። እሺ ቀጥል። እሺ ሐዋርያው ጳውሎስ ምን አለ? ስለ እኛ ክርስቶስ ካልተነሳ የኛ እምነት ትርጉም የለውም አለ። ትክክል። ከዛ ክርስቶስ ጳውሎስ እንደዛ ካለ በኋላ ሲሰብክ የነበረው ስለማን ነው? ስለ ክርስቶስ መነሳት ነው ወይስ አይደለም? ስለ ክርስቶስ መነሳት ይሰብካል። ማለትም ተነስቷል። በቃ ክርስቶስ ጳውሎስ እንደዛ ብሎ ሰበካ እንደተነሳ እውነት ነው። በሰዓቱ ደግሞ እንድታየውም ነግሮ ተጽፎልሃል ዮሐንስ ወንጌል ምዕራፍ 20 ላይ ለማን ለጳውሎስ በቆሮንቶስ ላይ ወደ ቆሮንቶስ አንደኛ መልእክት ወደ ቆሮንቶስ የላከው ላይ ምዕራፍ 15 ላይ ለእኔም በመጨረሻ ለእኔም እንደማረበው ታየኝ ብሏል። የሐዋርያት ሥራ እና
እኮ የሐዋርያት ሥራ ላይ ወደ ቆሮንቶሶች እና እሱ በሰዓቱ የነበረው ሐዋርያ እንደዛ እያለን እንዴት ነው ላናምን የምንችለው እኛ? ቢያንስ መሐመድ አሁን ስለኛ ክርስቶስ የሚያውቀው ነገር የለም። ታው ጠይቀንና ስለ ሙሐመድ ሰለላሁ ዐለይሂ ወሰለም እኛን መልስልህ። ልክ አንተ ስለ ጳውሎስ ማውራት ሙሉ መብት እንዳለህ ማለት ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከማንም ክርስቶስን የሚያውቁት እርሳቸው ናቸው። ማስረጃ ያሳያለሁ። በአካል አግኝተውታል። ማስረጃ ያሳያለሁ። ወንድሜ ብሏቸዋል። በአካል በማስረጃ ያሳያለሁ። አንተ ነብይ ነህ ብሎ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም መስክሮላቸዋል። ነብይነታቸውን በአካል አግኝቷቸው ማስረጃ ያሳያለሁ። መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ ብሏቸዋል። በሰማይ ላይ ተገናኝተው መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣ ብሎ ሰላምታ አቅርቦላቸዋል። ላሳይ ማስረጃቶች ክርስቶስን ራሱን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አይተውታል፣ አግኝተውታል። ያው ማስረጃ ያሳያለሁ። ረአይቱ ዒሳ እብን መርየም ዐለይሂ ሰላም አሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል የማርያም ልጅ ክርስቶስን ኢየሱስን አይቼዋለሁ ብሎ ቃል በቃል ተናግረዋል። ያ ይህን ይመስላል እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ተገለጠልኝ በሆነ በብርሃን መልክ ምናምን ምናምን እንዳይመስል ራሱን ክርስቶስን አየሁት ላይ አሉት። ነገር ግን ጳውሎስ ምንድነው በብርሃን መልክም በዚህ ወደ ደማስቆ ሲሄድ ተገልጦልኝ በዚያ ምናምን ክርስቶስ አናገረኝ ብሎ ነው የተናገረው። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ክርስቶስን በአካል ያዩትና ያናገሩት ያገኙት እንደሆኑ ማስረጃ ሁሉ ተቀምጧል። ነገር ግን ወደ ጳውሎስ ስንመጣ ጊዜ ክርስቶስን አገኘሁበት ያለበት መንገድ እንዳለ ስህተት እንደሆነ ላስረዳ እችላለሁ። እስኪ እንዴት? እሺ መጀመሪያ ኢየሱስ ክርስቶስ በምድር ላይ ያለ ሲያስተምር 12ቱን ደቀ መዛሙርት ምን ብሏቸዋል? ከዚህ በኋላ አላቸው ማንም ሰው በዚህ ክርስቶስን አየሁት ቢላችሁ እንዳታምኑት እርሱ ሐሰተኛ ነውና ብሏቸዋል። ጳውሎስ እንዴት ተነሳ? በዚህ ክርስቶስን አየሁት ብሎ ቃል በቃል ክርስቶስ ባስጠነቀቀበት መንገድ የተነሳ ሰው ነው። ሁለተኛ ኢየሱስ ክርስቶስ ተገለጠልን። አንዴ ገባ ሁለት ቦታ አንዴ ላቋርጥ። ያንን ለደቀ መዝሙሮቹ ያላቸው ምን ብለውት ነው? ምን ብለውት ነው ማለት የወደፊቱን ንገረን ብለውት እኮ የወደፊቱን እስኪ ንገረን ብለውት ነው እንጂ እኮ ስለ እሱ አልነበረም በዛ ሰዓት እያወራችሁ ነው። በጥቅሉ ነው የነገራቸው። ማንም የወደፊቱን ሲላቸው ያኔ ነው የነገራቸው። የወደፊቱን ሲነግራቸው እኮ ስለ ወደፊቱ ሐሰተኛ ነቢያት ይበዛሉ። በፈጣሪ ጳውሎስ እኮ የዛኔ አልተመረጠም ነበር እኮ። እያዳመጥክ እንጂ ታዲያ ሰው ጠየቅ አይደለ? አዳምጠኝ። ስለ ወደፊት ነው የሚነግራቸው። ጳውሎስ ግን የዛኔ ነበር እያለን ነው። ጳውሎስ የዛኔ ገና አልተመረጠም። ሐዋርያቶችን ሲያሳድድ ነበር። ስለዚህ ጳውሎስ ከዚያ በኋላ ከተነሱት መካከል ነው። ኢየሱስን አየሁት በዚህ ብሎ ነው የተነሳው። ኢየሱስ ደግሞ ማንም ሰው ኢየሱስን አየሁት ብሎ ይነሳላችሁ እንዳትሰሙት ያ ሐሰተኛ ነው ብሎ አስጠንቅቋል። አንደኛ እሱ ነው። እሺ በተዘጋ ቤት ስለመግባት ውስጥ አምናለህ አታምንም? ኢየሱስ ክርስቶስ በተዘጋ ቤት ካደረገ በኋላ በተዘጋ ቤት ማለት ከትንሣኤ በኋላ አይሁዶችን ፈርተው በር ዘግተው በነበረ ሰዓት ሌላውን ተውና ፈሪሳዊና ጸሐፎች ጥበቃዎቹን እንደሸነገሏቸው ታውቃለህ አታውቅም? አንዳንዱን እየጨረስክ ሲሆን እንድትረዳ ዘንድ ስለ ክርስቶስ ከተነሳ በኋላ ያለውን ታምናለህ ያልክ ከመነሳቱ ጀምሮ ያለው ታሪክ እንዳለ ስህተት ነው እያልኩ ነው። ስህተት እንደሆነ ላስረዳ። አንደኛ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። ይህን ታውቃለህ አይደለ? እሺ ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። አንደኛ እሱ ነው። ሁለተኛ እንዳው ከተነሳ በኋላ ይቸዋለሁኝ ብላ ማነው ከተነሳ በኋላ መነሳቱን መታ ያረጋገጠችው መግደላዊት ማርያም ነች። እርሷ ስትነግራቸው ጊዜ እርሷ አላመኗትም ነበር።
ክርስቶስ ከሙታን ተነሳ ብላ ሄዳ ስትናገር ለሐዋርያቶች አላመኗትም። ቅዠት መስሎ ሁሉ ታይቷቸው ነበር አይደለም? ቅዠት መስሎ ሁሉ ታይቷቸው ነበር። አላመኗትም ነበር አይደል? አላመኗትም ነበር። ቅዠት ሁሉ መስሏቸው ነበር ክርስቶስ ተነሳ ስትላቸው አይደል? ከዛ በኋላ